ልታዘዝ? ህዝቡና ቤት ቆጠራ ነበር የመጣ ነው። በልታችሁ ነው የመጣችሁት? አባትስ በህይወት አሉ? ሰዓት ቆጥሮ ነው የምታስተዳድሩን ማለት ነው። ሞቷል፣ ቆየ። እሺ አግብቻለሁ ብለኸኝ ነበረ። ባለቤት ሴት አለ፣ ትጠራልኛለህ? ሞታለች። አትደንቁ። እኔም ተጽናንቻለሁ። ቆየች ትንሽ 5 ዓመት ሆናት። ምን ይደረጋል እንግዲህ። እሱ አይሞላበት አይጎልበት። ቢተውልንስ ምን ነበረበት? ግን ያው እሺ ተሰበራችሁ ልጄ አይሻልም እንዴ? ጎዳውተኛ ነሽ። የምረት ሳንድች እኮ ነው ያደረግሽኝ አንቺ። ምንድን ነው ደም መፈረጠር አለበት እንደ የግድ እንዴ? ፍርፍር እኮ ነው ያደረግሽኝ እኮ። 20 ዓመት በባዶ እግሬ መሄዴ ነው የጠቀመኝ እንጂ እኔ አጥንትና ቆዳ እየረቀምሽ እና ወዴት ነው የምትሄደው? አይ ለማሽ ማን ፈቀደልህ? ለታዘለ ተቃራ ነው ወጣልኝ። ለፖሊስ ነው ነው ሄርታ ወጣለሁ። አንድ ነገር ላሳይሽ። ምንድን ነው? እችን ብቻ ላሳይሽና ባለቤቴ አንቺን የምትመስለው። ወይኔ ጉዴ! እኔን የምትመስል ሴት እኔ አላምንም። ወይ እባክህ ይዘህልኝ ውጣ። ሞታለች። እውነት ለዛ እኮ ነው። እና እኔ ምን አገባኝ? እስቲ ረጋ ብለን እንነጋገር። አንቺ ኤዶም ካልሆንሽ ማነሽ? በእናትሽ በአባትሽ እንደው እናት አልሽ በእናትሽ ማነሽ? በቃ አታሾፍ። እያሾፍኩ አይደለም። ይሄ ቀልድ ነው። እንዳሰማ እናት አለሽ እናት አለሽ በእናትሽ እናት አለሽ እንዴ? እና እኔ ወልባስ ነው ተወለድኩ። አይ ማለት በህይወት አሉ ወይ? ካሉ ይምሩ ይመስገን። ፍሬንድ ለምን አትታጠፍም? እታጠፋለሁ። ጭራሽ እናቴ ላይ ታማርታለህ እንዴ? ይኸውልህ ሲጀመር እናቴን እኔ የወለደችኝ በርጅቲዋ ሲወሰድ ነው። አሁን እዛ ድረስ ተመልሶ ብራምባ አድርጎ ሰበርሎ ማለት ነው ይጠቅማል? እኔ የጠየኩት ሄዶ ነሽ እንዴት ያለንጋለህ ብዬ ነው። እሺ ሰማይ የወለደችኝ ደግሞ በኦፕራሲዮን ሲሆን ከዛ በኋላ መውለድ እንደማትችል ሐኪም ነግሯት ልጅ አልወለደችም። ለእናቴ ልጇ እኔ ብቻ ነኝ። ስለዚህ አሁን እርምህን አወጣ። ኧረ ይሄንን ስንት ጊዜ ለውጣው። ለሞቱትም ለቆሙትም እርም አውጥቼ ይችለዋለሁ። እናንተ ቀየሰ አይደብርም? ሌባ ነው። ምን እንደሚሰራ አውቃለሁ። አሁንም ሌባ መሆን ይችላል። አንቺ ኤዶም ነሽ፣ ባለቤትሽ ነኝ። ለምን ፈለግሽው ነው? ለምን ፈለግሽው? መደበቁን፣ ከኛ መለየቱ፣ የውሸት አስክሬን፣ አሰቃቂ አደጋ በመኪና ብሎ ለእኛ ባዶ ሳጥን ነው የሰጣችሁን። የቀበርነው፣ ያለቀስነው፣ ያዘንነው እኔ ልጄ ለምን አስፈለገ? እኔ ባለቤትሽ ነኝ። እንጥፋ ብትይኝ የሚያስፈራራሽ ሰው ካለ፣ የምትሰጊው ነገር ካለ ብትነግሪኝ፣ እንጥፋ ብትይኝ አንጠፋም። በዚሽ ከተማ ውስጥ ተደብቀሽ ትኖሪያለሽ ዘላለም። አትችይም። አንቺ ኤዶም ነሽ አይደለሽም? እችን ብቻ አይኔን እያይሽ መልሽልኝ። አይደለሁም። ግርግር
ገና ብቅ ስል ዳግም ይሰማኛል ከሜዲትራኒያን ጫፍ ዳግም ነገር ሲመጡ በጋንታ ሲመጡ ታወቀ። ዶልፊን እየመራቸው በጋንታ ዶልፊን አሰልፉ እያለ ዶልፊን የአሳ ደላላ መሆኑን ነገረኝ። አሳ ደላላ እንዲህ ያለ እነ ሻርክ እነ አምባዛ እነ ኮቶሌት እነዚህ አረበስ ስማቸው ብዛቱ ያቅልቃ ብዙ አናውቅም። ሻርክና አሳ ነባሪ ወደዚ ምክንያቱም እነሱም ራሳቸው ላጨረሱን ነገር አጀምሩናል። እሺ ሂዱ የሸኛው ሌሎቹን ካቱ ይጠበሱ ጸባያቸው ልክ እንዳችን ሲጠበሱ እየሳቁ ነው የሚጠበሱ። በዚህ በኩል ይቀረኛል፣ በዚህ ጋር ይበቃኛል፣ እዚህ ጋር ትንሽ ኧረ ደረቴን ለሔዋን ነው እንደ ያለኝ እንደውም አንድ አሳ ለሔዋን ነው አይደል? እኔ ለእሷ ምናምን አንድ ጥያቄ ልጠይቅህ። አሳ ዘመድ አላችሁ? የት ነው? ማታ ምንም ሄድበት ኪያ ይሻላት እንጂ አረገኝ ምን አረገኝ? በደንብ ነው ያውን ፓካንድ እየተገለባበት ነው ያለ ትዋሽ ንገሪ፣ በማርያም ነገር ማን ያነሳሳ? አንቺ አላ ለማሻ እውነቴን ነው። ጠጥተን እየገባን እያለ እኔ ወደ ኪያ ጋር ልጅ ያንቺ ፕሊስ ቤት ድንገት ኮሪደር ላይ አብሬን ካላደርግ ፈንድቼ አፈነዳለሁ ስትይኝ በሰላም ጠጥተን በሰላም አብረን ውለን ምን ቴሮሪስት በመጠጧ ላይ የሆነ ነገር ጠብ ያደረጉባት በአንዴ ቴሮሪስት ትጠብኛለች። ደግሞ የልጅ አባት ነኝ በዚህ ነገር ሞተ መባልስ ብዬ አብሬ ከዛ እንደገባ ከምን ቅጽበት ውልቅልቅልቅ ካርገሽ ጡት ማስያዥ የለ ፓንት የለ። እኔም አሁን ሳስበው መጀመሪያም የለበሽ አልመሰለኝ። እንዲህ በፍጥነት ይወልቃል እንዲህ አለው ስቴፕ ብሎ ቢያንስ ከታችም ሲሆን ከዚህም ሲሆን ስቴፕ አሉ አይደል? ጣሚን ነገር መኖር አለ እና ይሁን ከቴሮሪስት እሳ ስትሪፐር ይሻላል ብዬ ስል ዘለሽ አንገቴን እቺ ባለ ብዙ ምርጫ ነች፣ ቫምፓየርም ነች። ሰደርስ ደረቴ ያልኩኛል ዝቅ ብለሽ እምብርቴ ጋደች ይሄ ነገር ወዴት እየሄደ ነው ብዬ ማለት ካጀርኩት፣ ግን ጥዬ ለምን አይደለም ብዬ ውልቅ አሁን አርግናላችሁ ውልቅ ብሎ ማንቀር ተረቀ ውልቅ እያልኩ እያለ ና ማሙሽ ና የኔ ልጅ ምንም አላደርግም ና አልፈተኝ እያልሽ ስትለምኝ ጁልየትም መሰልሽኝ፣ እኔም ደግሞ ሮሜዮም ሆንኩ መሰለኝ። እንዲህ የተማጸነችን ጥያት ሲሄድ ሼክስፒር ምን ይላል? እኛ የሱ ልብ ወለዶች ነን፣ ደግሞ ከልቡ ወተናል። አንድ አላስገባ ብለን የት እናድራለን? በእናትህ ንገረኝ፣ አድርገነዋል ወይስ አላደረግነውም? አላደረግነውም። ያትሙት በል ቡዳ ልቤን አቀጥለ ልደፋኝ ነው እንዴ? እኔ ደግሞ ትላንትና ከወትሮ ትሬ ስክር እየሰራ